ቱጃሩ ኤለን መስክ የአውሮፓ ህብረት እንዲፈርስ ጥሪም ተሰምቷል። አውሮፓ ህብረት ከፕሬዚዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት ይገኛል። ቱጃሩ መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱን ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራር መሰረት ኤክስ አልሰራም፣ የግልጽነት ግዴታ ጥሰት ፈጽሟል። ዘብ ቅጣቱም ይፋ የተደረገው ኤክስ የቀድሞ ትዊተር በይዘትና በመረጃ ስርዓት ውስጥ አላለፈም ተብሏል። አስፈላጊ መረጃዎችን ተደራሽ አላደረገም፣ የማህበራዊ ትስስሩ ተረጋግጧል፣ ሰማያዊ ምልክት አሳሳች ነው፣ እንዲሁም የማስታወቂያ ግልጽነት ያንሰዋል በሚሉት ጉዳዮች ለአውሮፓ ህብረት ኤለንን ከሷል። ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለ ነው በሚል ኤለን መስክም ትችቱንም አቅርቧል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነቱ መመለስ አለበትም ሲል ተጨማሪ ሀሳቡን አክሏል። መንግስታት በትክክል ህዝቡን መወከል የሚችሉት አውሮፓ ህብረት ሲፈርስ ነው ሲልም በግልጽ ትችቱን አስቀምጧል። የህብረቱ አሰራር ውጣ ውረድ እንጂ ለአውሮፓውያን የሚመጥን አይደለም ሲል ያጣጣለው መስክ ህብረቱ ትችት እንዲሰነዘርበትም በር ከፋች አስተያየትን ሰጥቷል።